ሐሰተኛ የትምህርት ማስረጃ 100% ይከላከላል። ሌላኛው የውሸት ሪፖርት ያስወግዳል። የሌለን ተማሪ ያለው ብሎ በቁጥር መስጠት። አሁን አጠቃላይ የተማሪ መረጃችን በስም ዝርዝር በክፍል ደረጃ በየትኛው ትምህርት ቤት በየትኛው ቀበሌ በየትኛው ቦታ በዝርዝር ሲስተሙ ላይ የሚያልፍ ስለሆነ በስም ያልተቀመጠ ተማሪ በቁጥር ብቻ ማስተላለፍ ይቀራል። በቀላሉ ክሮም ወይም ደግሞ ብራውዘር ላይ ራሱ የሆነ መግቢያ አለው moi.gov.it ብሎ መጀመሪያ ላይ AMIS በማስቀደም ማለት ነው። በዛ መግባት እንችላለን። አዲስ ስለሆነ እኛ የተወሰነ ሁኔታውም አዲስ ስለሆነ ግር ያለ እንኖራለን። በአክቲቪቲ የተሞላ እንዳይሆን ያደረገው የራውተሮች እጥረት፣ የዴስክቶፖች እጥረት፣ የማቴሪያል እጅ ላይ ያለ ላፕቶፕ ምን አለመኖር ፈትኖናል። ከዛ ተጨማሪ የኮኔክሽን በኦፍላይን ቢሰራም አሁን ለፕራክቲስ ወይም ደግሞ አክቲቭሊ ለመስራት ሁላችን ተዳርሰን ለመስራት እሱ አንዱ ፈተና ሆኗል። ስለዚህ በዘመነ ሁኔታ ነገሮችን በሙሉ ሴቭ አድርገን መረጃ መያዛችን ብዙ ክፍተትን እንሞላለን ብዬ አስባለሁ። እርሳነ መምህራንና ሱፐርቫይዘር ራሳቸው በመነካካትና ወጥተው ራሱ አይተው አመስግነውበት ያለውን ጠቀሜታነት በጣም በተሻለ አገላለጽ ገጸውት ተረድተውት አሁን ወደ ስራ ገብተው በስራ ላይ ሁሉም አሉ። ከስልጠናው ያው ለሁለት ቀን ቆይተናል። ዛሬ ዋናው የዳታና የዲጂታል የሆነ አሰራርን አስመልክቶ የኤኤምአይኤስ ስልጠና ነው የተሰጠን ያለ። ስልጠናው እጅግ በጣም ሳይንሳዊ አሪፍ የሆነ ስልጠና ነው። ለመማር ማስተማሩም መረጃን ሸክፎ ለመያዝ ዘላቂነትም በመኖሩ በጣም ደስ ይላል። ዘመናዊነትም በመላበስ የተሻለ ፕላትፎርም ነው። ከዚህ በተጨማሪ ግን ትንሽ አስቸጋሪ ነው ተብሎ እና የሚፈትነው አዲስ እንደመሆኑ በአክቲቪቲ የተሞላ እንዳይሆን ያደረገው የራውተሮች እጥረት፣ የዴስክቶፖች እጥረት፣ የማቴሪያል እጅ ላይ ያለ ላፕቶፕ ምን አለመኖር ፈትኖናል። ከዛ ተጨማሪ የኮኔክሽን በኦፍላይን ቢሰራም አሁን ለፕራክቲስ ወይም ደግሞ አክቲቭሊ ለመስራት ሁላችን ተዳርሰን ለመስራት እሱ አንዱ ፈተና ሆኗል። ከዛ ተጨማሪ ግን ስልጠናውን በመስጠት በኩል በጣም ብቁ የሆኑ ባለሙያዎች ናቸው እየሰጡን ያሉ። በእርግጠኝነት የዘመነ ዲጂታል የሆነ የትምህርት ስርዓት ይኖራል የሚል ሀሳብ አለኝ። አመሰግናለሁ። መላክ ህይወት ይባላለሁ። አንድነት ጉድኝት ሱፐርቫይዘር። ዛሬ እየሰለጠነ ያለው የትምህርት ስልጠና እንዴት መሞላት እንዳለበት ከዘመነው መረጃ ጋር እስካሁን ሲሰጥ የነበረው የስልጠና ሁኔታ በሃርድ ወይም በወረቀት የነበረው አሁን ደግሞ ወደ ሶፍት ተቀይሮ እንዴት መሰልጠን አለብን የሚል ነው። ምናልባት አዲስ ስለሆነ እኛ የተወሰነ ሁኔታውም አዲስ ስለሆነ ግር ያለ እንኖራለን። ካረፈር ነው ግን አሁን የተሻለ እየገባን እያየ ነው። የተሻለው ነው ያገኘንበት አማራጭ አለና ስልጠናው በጣም አስፈላጊና ወሳኝ መሆኑን ነው ያያየሁት ያለ በኔ በኩል። አመሰግናለሁ። ስሜ ሰጠችኝ ጌትነት ይባላል። ካደዛ አንደኛና መካከለኛ ደረጃ ትምህርት ቤት። ስልጠናው በጣም ጥሩ ነው። ነገር ግን መስተካከል ያለባቸው ነገሮች አሉ። የኔትወርክ መቆራረጥ አለ። በዚህ በዘመነ ሁኔታ ነገሮችን በሙሉ ሴቭ አድርገን መረጃ መያዛችን ብዙ ክፍተትን እንሞላለን ብዬ አስባለሁ። ሰለሞን በለጠ እባላለሁ። የነባር ጮጋ ወረዳ ትምህርት ጽሕፈት ቤት የአይሲቲ ባለሙያ ነኝ። ያው በዚህ ዓመት በአዲስ መልክ በትምህርት ሚኒስቴር ባለቤትነት ኤዱኬሽን ማኔጅመንት ኢንፎርሜሽን ሲስተም የሚባል ሲስተም ጀነሬት ተደርጎ በሁሉም ትምህርት ቤቶች ተግባራዊ እየተደረገ የሚገኝ ሲስተም ነው። ያው በዋናነት ሲስተሙ 3 ዋና ክፍሎች ያሉት ሲሆን እነዚህም አጠቃላይ የተማሪዎችን መረጃ፣ የመምህራንን መረጃና የትምህርት ቤቱን ጠቅላላ መረጃ የያዘ 3 ዋና ክፍሎች አሉት ማለት ነው። ከነዚህ ዋና ክፍሎች ውስጥ ሌላ ደግሞ የተጨማሪ ክፍሎችም አሏቸው። እያንዳንዶችን መጥቀስ አስፈላጊ ባይሆንም ማለት ነው። በዋናነት ግን የመጀመሪያው የተማሪ መረጃ ይሰበሰባል። በተመሳሳይ የመምህራኑ በተመሳሳይ የትምህርት ቤቱን መረጃ በመሰብሰብ ወደ ሲስተም በማስገባት ሲስተሙ የራሱ የሆነ ለእያንዳንዱ ላልኳቸው አይዲ ክሬት እያደረገ አይዲው ለአንድ ተቋም መሰረታዊ የሆነ በመሆኑ
ለተማሪም ለተቋም ለመምህራን በቀላሉ ክሮም ወይም ደግሞ ብሮዘር ላይ ራሱ የሆነ መግቢያ ያለው moe.gov.it ብሎ መጀመሪያ ላይ EMIS በማስቀደም ማለት ነው በዛ መግባት እንችላለን። ሲስተሙ ከትምህርት ቤት እስከ ትምህርት ሚኒስቴር ድረስ መረጃዎች አንድ ባንድ ከትምህርት ቤት የሚሰበሰቡት በሙሉ የእያንዳንዱ ዩዘር አለው። ያን ዩዘር መሰረት አድርገን ትምህርት ቤት እንደ ትምህርት ቤት ወይ ደግሞ ስኩል ፕሪንሲፓሉ እንደ ስኩል ፕሪንሲፓል የሚሰራቸው ስራዎች አሉ፣ የራሱ ኃላፊነት አሉት። የወረዳ አድሚን ደግሞ የወረዳ ዩዘር ደግሞ እንደ ወረዳ፣ ዞን እንደ ዞን፣ ክልል እንደ ክልል እያለ ይሄዳል እና ከሲስተሙ ውስጥ አሉ የራሱን የቻሉ ቅጾች ወይም ፎርሞች ወይም ቴምፕሌቶች። እነዛን ቴምፕሌቶች ኦፍላይን ዳውንሎድ አድርገን በመጠቀም መሙላት እንችላለን። ኦፍላይን ማለት ነው ኔትወርክ አለ ቢሆንም መጨረሻ ላይ ግን ከተሞላ በኋላ እነዚህ ቴምፕሌቶች እንደገና ምን ያስፈልጋቸዋል? ኢንተርኔት ወይም ዳታ ያስፈልጋቸዋል አፕሎድ ለማድረግ ማለት ነው። ግዴታ በአንድም በሌላ መንገድ አፕሎድ ለሚደረገው ሞር አሁን እኛ የምንጠቀምበት ይህን ሲስተም ነው። ምክንያቱም በወንደ ወረዳችን በጣም የኢንተርኔት ችግር ስላለ ኦፍላይን እንሰራለን። ኦፍላይን የተሰሩትን ያለን አጋጣሚ ብዙ ልዩ አጠቃቀም በመጠቀም የእያንዳንዱን ትምህርት ቤት ኦፍላይን የተሞላውን በወረዳ ደረጃ ዋይፋይ በመጠቀም አፕሎድ እናደርጋለን ማለት ነው። ያን አፕሎድ ያደረግነው እንደገና ማን ያየዋል? ዞን ያየዋል፣ ወረዳ ያየዋል፣ ትምህርት ሚኒስቴር፣ ትምህርት ቢሮ ማየት ይችላል። ስለዚህ እያንዳንዱ አንድ ባንድ ሁሉንም ነገር ከትምህርት ቤት እስከ ትምህርት ሚኒስቴር ያለውን ሂደት ትምህርት ሚኒስቴር ይከታተላል ማለት ነው። እኛ እንደ ወረዳ ወይም እንደ ወረዳ ይዘን የምንሰራቸው ስራዎች አሉ፣ ኃላፊነቶች አሉን። በዛ መሰረት ያንን ቴምፕሌቶችን እንከታተላለን። አፕሎድ የሚሆኑ አሉ። አፕሎድ የሚሆኑትን ትክክል የሆኑትን አፕሎድ እናደርጋለን። ስህተት ወይም ደግሞ የጾታ ፋላሲ ወይ እንደዚህ ካጋጠመ ይሄ ይስተካከል ብለን ኮሜንት በማድረግ እንደገና እንዲያስተካክሉ ማድረግ እንችላለን ትምህርት ቤቶች ላይ ማለት ነው። ሌላው ይህን ሲስተም ለመስራት እንደ ወረዳ እንደኛ ወረዳ የመሰረተ ልማት ችግሮች አሉብን። መብራት፣ ኢንተርኔት፣ ኮምፒውተር። በዋናነት ኢንተርኔት እንደኛ ወረዳ የለም ማለት ይቻላል። በትምህርት ቤት ደረጃ ኢቭን በወረዳ ደረጃ ራሱ ብሮድባንድ የለንም። ሞር ብሮድባንድ ተጠቃሚ ለመሆን የተሻለ እንቅስቃሴ ቢደረግ ያው እንደ ወረዳ ያለን ችግሮች እንደ ችግር ሳይሆን ያው ከችግር ነው ተስፈንጥሮ ለመውጣት የምንጥረው። ያን ተስፈንጥረን ለመውጣት ደግሞ ግዴታ በኃላፊነት በኔባይነት መወጣት ያለብን እየሰራን ነው። ግን የኢንተርኔት ችግር በትምህርት ቤት ቶታሊ በትምህርት ቤቶቻችን ችግር አለ። እንዲሁም የመብራትና የኮምፒውተር ችግር ከተወሰኑ ትምህርት ቤቶች በስተቀር ከሶስት አይዘሉም ትምህርት ቤቶቻችን። ከነዛዎች የመብራትም የኮምፒውተር ችግር አለብን ማለት ነው እና ምናልባት ድጋፍ የሚያደርግ አካል ካለ እንዲሁም ኢትዮ ቴሌኮም እና የኢትዮጵያ መብራት ኃይል ለጊዜው ጊዜያዊ የሆነ መፍትሄ እንዲያመጡልንና እንዲሰጡን። መምህራን ወይም የትምህርት ቤት አመራሮች ትንሽ መጀመሪያ ላይ ግራ መጋባት ነበረ። ሲስተሙ አዲስ ከመሆኑ አንፃር ግራ መጋባት አጋጥሟቸው ነበር። ከዛ በኋላ ግን በፓወርፖይንት እንደ መግቢያ ካቀረብን በኋላ ወደ ሲስተሙ መለማመጃ ራሱን የቻለ መለማመጃ አለው ሲስተሙ። በዛ ለእያንዳንዳቸው ዩዘር ክሬት በማድረግ እንዲለማመዱ አደረግናቸው። ሳምፕል እንዲለማመዱ አደረግናቸው። ከዛ በኋላ ራሳቸው ወጣው እንዲያሳዩ ያደረግንበት ሲስተም አለ። ከዛ በኋላ ግን እነሱ ከመጀመሪያው የተሻለ ብርሃን የሆነ ነገር ይዘው እንዲሄዱ ተገንዝበናል ማለት ነው። ምክንያቱም ራሳቸው ወጣው ፕሬዘንቴሽን አቅርበዋል። ያዩትን ለሌሎችም ያወቁትን ለሌሎችም ከኛ በተጨማሪ የርዕሰ መምህራን ከርዕሰ መምህራን ጋር የጋራ የሆነ ኮንትሪቢዩሽን አድርገው ስለ ስልጠናው ጥሩነት ወይም ደግሞ አግባብነት ያለው መሆኑን ያው ቅድም ያነሳሁት ችግር የኢንተርኔት ችግር ካልሆነ በስተቀር መስራት እንደሚችሉ ያረጋገጥንበት ስልጠና ነው ማለት ነው። ስጦታው ተቀበላለሁ። የነባሩ ጅልጋ ወረዳ የቅርስ ዝግጅት ባለሙያ ነኝ።
እንግዲህ በኤምአይኤስ ዲጂታላይዜሽን ስልጠና ላይ እውነት ለመናገር በመጀመሪያ ማመስገን የምፈልገው ምንድነው የነባሩ ጭልጋ ወረዳ የትምህርት ጽሕፈት ቤት ኃላፊዎችን ማመስገን እፈልጋለሁ። ለምን ስልጠናውን ተረድተው ጠቃሚነትን ተረድተው በጀትን በተባለው ጊዜ በዞኑ በተሰጠው ስታንዳርድ መሰረት እንዲካሄድ ለስልጠናው ዝግጁነት የበጀት ፍቃድና ማቴሪያሎችን አብሮ እንደማንኛውም ሰው ሁላ የሚመለከታቸውን ማቴሪያሎች በሙሉ እንዲሟሉና የተለያዩ ነገሮችን በተለያየ መስሪያ ቤት እንደ ላፕቶፕ፣ ዴስክቶፖች እና ዋይፋዮች ስለሚያስፈልጉ ለስልጠናው በዚህ ላይ ኃላፊዎች በተለይ ዋናው ኃላፊ አቶ መከተ በይቢ በጣም ትልቅ ስራ የሰራ አብሮ ወጥ ወርዶ ያለው ሁኔታ አስተባብሮ እንዲዘጋጅና ለዚህ ስልጠና ሙሉ እንዲሆን ላደረገ በጣም ማመስገን እፈልጋለሁ። እንግዲህ ወደ ስልጠናው ስገባ ምንድነው ይሄ ዘመኑ ቅድም እንደተገለጸው የኤምአይኤስ ዲጂታላይዜሽን ይሄ ወረቀት ስራ የነበረው ወደ ሲስተም ኦንላይን መምጣቱ በጣም ትልቅ ነገር ከፌደራል ክልል ከክልል ዞን ላይ መጥቶ በነባሩ ጭልጋ 2 ባለሙያዎች የቅድ ባለሙያና የአይሲቲ ባለሙያ ተጠርተው ሄደው በሰለጠኑበት መሰረት ያንን ስልጠና በሚቻለው ተደርጎ የወረዳ እርሳነ መምህራንና ሱፐርቫይዘር እንዲሁም ሙያተኞች እንደተባለው ቅድም ወጣ ገባ እያሉ ስልጠናው ላይ ተደራጅቶ እንዲሰጥ ተደርጓል። ይሄ አሰጣጡ ያው በጣም በዘመነ መልኩ ስለነበረ ትንሽ አክሰስ ስለሚፈልግ አክሰሱን በሚቻለው ከፋይናንስም ከትምህርትም ከኪስ ባለው ዋይፋይም ነገሮችን አሟልቶ መስጠት ተችሏል። ይሄ ሲሰጥ ያው የነበረው የትሬኒንግ ሂደት ምንድነው የስልጠናው ሂደት እያንዳንዱ ይሄን ስልጠና ሰልጥኖ ወደ ስራው ገብቶ ስራውን በትክክል ጠቃሚነቱን አውቆ በጣም ጠቃሚ ነው። ምክንያቱም በኦንላይን ከአንደኛ ክፍል እስከ 12ኛ እና እስከ ዩኒቨርሲቲ ድረስ ስለሚሄድ እነዚህ የተበላሹ የመረጃ አያያዝ የፎርጅድ እንትኖች ሁሉም ስለሚቀንስ ያን መሰረት ያደረገ ሆኖ ያንን ጠቀሜታ ተረድተው እርሳነ መምህራንና ሱፐርቫይዘር ትኩረት ሰጠው ስልጠናውን የወሰዱ መሆኑን አሰልጣኞችም ያው የአይሲቲ ባለሙያው በጣም በሚቻለው ሁኔታ ላይ ስልጠናውን እንዲሰጥ ተደርጓልና ትሬኒንጉ ራሳቸው በመነካካትና ወጥተው ራሱ አይተው አመስግነውበት ያለውን ጠቀሜታነት በጣም በተሻለ አገላለጽ ገልጸውት ተረድተውት አሁን ወደ ስራ ገብተው በስራ ላይ ሁሉም አሉ። እንደዚሁ የቆላና ትንሽ የተለያዩ እንትን ቦታዎች ላይ የሲስተም ችግር ያለባቸው እነሱንም ቢሆን በመረዳዳትና ወደ ጉድኝት መርጅ በማድረግ በዚህ ጉድኝት ይሄኛው ያስፈልጋል አደዛ ጉድኝት ጫንባ ጉድኝትና ጽሕፈት ቤቱን መሰረት አድርጎ ነው እየሰራ ያለና ለጫንባ ይሄ ትምህርት ቤት ይሄን አካባቢ አክሰሶችን ከባድ ስለሆኑ በሚመቻቹ በሚችሉት አካባቢ እንደዚህ አይነቶችን የመረዳዳት ባህሪና እየተረዳዱ እንዲሰሩ አደዛ ጉድኝት ደግሞ በአደዛ አካባቢ በአቅራቢያ ያሉ ትምህርት ቤቶች እነዚህ ቆላዎች ደግሞ በጽሕፈት ቤቱና በተለያየ እንደዚሁ በኪስ ዋይፋይ እየተሰሩ ስራዎች በቀን ተቀን ሪፖርት እየተደረጉና አሁን ወደ ጽሕፈት ቤቱ አመንድ እየተደረጉ ስራ የተገባ መሆኑ ብዙ ነገሮች እንደሚጎሉ ይታወቃል። ነገር ግን ምንድነው የተደረገው? የመጀመሪያው ጥናት ነው የተጠና። ጥናት ምንድነው? ማን ዋይፋይ ማለት ማን ላፕቶፕ አለው፣ ማን ታብሌት አለው፣ ዴስክቶፕስ ማን አለው የሚል የመለየት ስራዎች ነው የተሰሩት። ይሄ ስራዎች የመለየት ስራዎች ተሰሩና በትምህርት ጽሕፈት ቤት ኃላፊው በአቶ መከተ ቢያይብኝ ታብሌቶች ተጠርተው ወደዚህ ወደ ማዕከል እንዲመጡ ነው የተደረጉት። ወደ ማዕከል እንዲመጡ ተደረጉና በዛ የታብሌቶችም የላፕቶፖችም የተለያዩ ወደ ጽሕፈት ቤቱ ገቢ እንዲደረጉ ተደረጉና ለስልጠናውን በዛ መልኩ ነው እንዲሰጥ የተደረጉት።
ስራዎችንም የጉድኝት እንትኖችንም እነዚህን አሁን የአሰራር ሂደቶች እንደተባለው የኮምፒውተራይዝድ ስለሆነ ወረቀት ስለማያስፈልግ ወደ ታብሌት እና ወደ ላፕቶፕ ወደ ዴስክቶፕ መግባት ስላለባቸው አሁን ቅድም ላይ እንደገለጽኩት የጉድኝት ክፍፍል ስራ በሚመቻቸው ያደዛን ጉድኝት እንዳደዛ ወደ አቀረበት የጫንድባን ወደ ጫንድባ ወደ ጽፈት ቤቱ ደግሞ የዚህ ቆላ አካባቢዎች ያሉትን ላፕቶፖች እየተዋስነው ሆነ የተለያዩ ነገሮችን የማቅረብ ስራዎች ሰጠን እንዲሰሩ ነው ያደረግነው። ምክንያቱም ጽፈት ቤቱ ከዚህ ላይ በዋይዝ ሲስተሞች መጠቀም ስላለበት ኦንላይን ስለሆኑ መፋጠም ስላለባቸው ጊዜ የተሰጣቸው የሆነ የተወሰነ ጊዜ የተቀመጠላቸው ስለሆነ በዛ ጊዜ ውስጥ እንዲጠናቀቁ ጽፈት ቤቱ የሚችለው አቅም ሲስተሞችን ዘርግቶ ማሰራት እየቻለ ነው እና ከዚህ አኳያ አሁን ነገሮችን ሁሉም እርሳነ መምህራኖችም እየሰሩ መሆኑን በተለያየ ነገር እያረጋገጥን ስለሆነ በስልክም እንደዚሁ እያገኘንም ኮች እያደረግን እየተረዳዳነ ጽፈት ቤቱ በሰጠና ለየቱ ሰው ሰጧልና እዚህ ያሉ ሙያተኞችን ስልጠና ተሰጥቶ መደገፍ ያለባቸው ከስልጠናም በተጨማሪ መደገፍ አለባቸው እዚሁ ጽፈት ቤት ላይ መሰራት ያለባቸው ነው። ራሱ ሙያተኞች ራሱ መጣው የእርሳነ መምህራኖች ሲሰሩ ድጋፍ እንዲደረግላቸው የሚል ሰው ተለይቶ ሰጧልና በዚህ አይነት አካሄድ እየሄድን መሆኑን ጽፈት ቤቱ ያውቅናለሁ። አመሰግናለሁ። ስሜ መከተበይብኝ ይባላል። የነባሩ ጭልጋ ወረዳ ትምህርት ጽፈት ቤት ኃላፊ ነኝ። እንግዲህ በተከታታይ 2 ቀናት በወረዳችን ላሉ የትምህርት ቤት እርሳነ መምህራንና ሱፐርቫይዘሮች በሁለት ተከታታይ ቀናት ስልጠናዎችን ስንሰጥ ቆይተናል። ስልጠና የሰጠነው የድሮ አድካሚ የነበረው ትስመ የሚባለው መሰረታዊ የትምህርት ቤት መረጃ በአሁኑ ደግሞ በተሻሻለው ዲጂታላይዜሽን መሰረት EMIS ነው ስልጠና ስንሰጥ የቆየነው። የሰጠናቸው ጠቅላላ የትምህርት ቤት አመራሮች ከቅድመ አንደኛ እስከ 2ኛ ደረጃ 51 ርዕሰ መምህሮችን ከቅድመ አንደኛ እስከ 2ኛ ደረጃ 14 የጉድኝት ሱፐርቫይዘሮች በድምሩ 65 የትምህርት ቤት አመራር ስልጠና ለተከታታይ 2 ቀናት ሲወስዱ ቆይተዋል። በተመሳሳይ በተቋም ደረጃ የሙያተኞች አብረው ወጣ ገባ እያሉ እያስተባበሩ አብረው መሰረታዊ መረጃውን ሲካፈሉበት የነበረበት ሁኔታ አለና በዚህ መንገድ የትምህርት ቤት አመራሮች ስልጠናው ሰጠናል ማለት ነው። እንግዲህ ስልጠና የትምህርት ስርዓቱን ለማዘመን የትምህርት ስርዓቱን ወደ ዲጂታላይዜሽን ለማስገባት በጣም ጠቃሚ ስልጠና ነው። ስልጠናውም ዓላማ የሚያደርግባቸው ጉዳዮች አሉ። የመጀመሪያው የትምህርት ቤት አመራሮች ኦንላይን ምዝገባውን የተማሪ የዲጂታላይዜሽን የሲስተም መረጃ በራሳቸው አቅም በራሳቸው ሲስተም ስራውን እንዲሰሩ የትምህርት ቤት አመራሮችን አቅም ማጎልበት ነው። አቅማቸው እንዲዳብር በቴክኖሎጂው በሲስተሙ እንዲያልፉ ራሳቸው አውቀው እንዲሰሩ ዓላማ ያደረገ ስልጠና ነው ማለት ነው። የዚህ MIS ስልጠና እና የዲጂታላይዜሽን የትምህርት ስርዓቱን ማዘመን በጣም በርካታ ጠቀሜታዎች አሉት። ከጠቀሜታዎች መካከል አንደኛው የአሰራር ስርዓትን ድካምን ይቀንሳል። ድካምን መቀነስ ነው። እንግዲህ ድካምን መቀነስ ምናልባት አሁን ሲስተሙ አዲስ ከመሆኑ ጋር ተያይዞ ለአሁኑ ሊያስደነግጥ ሊያስፈራ እና በልክ መስሎ የሚታያቸው የትምህርት ቤት አመራሮች አሉ። ግን በቀጣይ ግን በጣም ቀላል ስራን በተቀላጠፈ መንገድ ለመፈጸም መሰረታዊ ሁኔታን የዘረጋ ስለሆነ ድካምን ይቀንሳል ማለት ነው። ድካምን ይቀንሳል ስንል በቀላሉ አይደለም የምንረዳውና በአጠቃላይ ከዚህ ዓመት ከቅድመ አንደኛ ጀምሮ እስከ 12ኛ ክፍል ያሉ ተማሪዎች በሲስተሙ ሙሉ ስማቸው በክፍል ደረጃቸው በእድሜያቸው በጾታቸው መሰረት ተደርጎ ሲስተሙ የሚጠይቀው መሰረታዊ መረጃ ይሞላል። ይሄ መረጃ በዚህ ዓመት ከተቀመጠ ለቀጣይ በጣም ቀላል ነው የሚሆነው ማለት ነው። በተለይ ለ2019 በጣም ቀላል ነው። ያ ማለት ምንድነው?
ሙሉ የተማሪ ስም ዝርዝር ሙሉ ፋይሉ ሙሉ መረጃው ሲስተሙ ላይ ስለሚገኝ አንደኛ ክፍል ሲማሩ የከረሙ ተማሪዎች በቀጣይ ወደ ሁለተኛ ክፍል ሲዛወሩና ባሉበት ሲደግሙ መረጃው እዛው ላይ ነው የሚቀመጠው ማለት ነው። ስለዚህ ቀጣይ ወደ ሲስተሙ ማስገባት የሚቻለው አዲስ ተማሪዎችን ብቻ ይሆናል። አዲስ ገቢ ተማሪዎችን ብቻ ነው ወደ ሲስተሙ የማስገባት ስራ የሚሰራውና ከዚህ አንፃር ስራው ሲስተሙ ድካምን ይቀንሳል በሚል መንገድ መያዝ አለበት ነው። ሌላኛው ሐሰተኛ የትምህርት ማስረጃ 100% ይከላከላል። ከዚህ በፊት ጥብቅ ክትትል እያደረግንበት የቆየን ቢሆንም ግን ደግሞ ለሐሰተኛ ማስረጃ የሲስተም የኦንላይን ምዝገባዎች በጣም ትልቅ ሚና አላቸው። ምክንያት ሲስተሙን ከትምህርት ቤት እስከ ፌደራል እስከ ትምህርት ሚኒስቴር ድረስ በኦንላይን መከታተል የሚቻልበት ስርዓት ስለሆነ መቀነስም መጨመርም አንዴ ከመዘገብ መረጃው ከተላለፈ በኋላ የተማሪ ቁጥርን የተማሪ ስምን መቀነስም መጨመርም አይቻልም እና በዛ መንገድ ሐሰተኛ የትምህርት ማስረጃንም ይከላከላል። ሌላኛው የውሸት ሪፖርትን ያስወግዳል። የሌለን ተማሪ ያለው ብሎ በቁጥር መስጠት አሁን አጠቃላይ የተማሪ መረጃችን በስም ዝርዝር በክፍል ደረጃ በየትኛው ትምህርት ቤት በየትኛው ቀበሌ በየትኛው ጎጥ በዝርዝር ሲስተሙ ላይ የሚያልፍ ስለሆነ በስም ያልተቀመጠ ተማሪ በቁጥር ብቻ ማስተላለፍ ይቀራል ማለት ነው። ስለዚህ የሌለንን ተማሪ አለ ብሎ የውሸት ሪፖርት የውሸት መረጃ ከመስጠት አኳያ በጣም መሰረታዊ ፋይዳ ያለው ሲስተም ስለሆነ በጣም ጠቃሚ ነው የኤምአይኤስ ስልጠናው ማለት ነው እና ይሄ ነው የሚሆነው። ሌላኛው አጠቃላይ የተማሪ ምዝገባን በተመለከተ ብቻ ሳይሆን የመምህራን መሰረታዊ መረጃም በኦንላይን አብሮ ይካተታል። አጠቃላይ በወረዳችን ያሉ መርሶች፣ የትምህርት ቤት አመራሮች፣ መምህራን በኦንላይን አብረው ይካተታሉ። በስም ዝርዝር በአገልግሎታቸው በዲፓርትመንታቸው አብሮ ስለሚካተት የመምህራንን የመልካም አስተዳደር ችግርም ይቀንሳል ማለት ነው። በአገልግሎት አብሮ ኮምፒት የሚደረግበት በኦንላይን ከቅድም እንዳልኩት እንደ ተማሪው ከትምህርት ቤት እስከ ፌደራል ድረስ በየትኛው ዲፓርትመንት ምን ያህል አገልግሎት አለው የሚለው ያበበ የከበደ የሚባል መምህር መረጃም ሁሉም ሰው በኦንላይን መከታተል ስለሚቻል የመምህራንን የመልካም አስተዳደር ችግርም ይፈታል። እሱ ብቻ አይደለም። በትምህርት መሰረታዊ የትምህርት አይነቶች የምንላቸው አሉ በወረዳ ደረጃ የምናጣቸው እና በፌደራል ደረጃ በክልል ደረጃም እጥረት ያለባቸውን የትምህርት አይነቶች ለመፍታት ክትትል ለማድረግ እና መረጃውን በቀላል ለማግኘትም ለክልሉም ለፌደራል ትምህርት ሚኒስትሩ ጠቃሚ ስለሆነ በዛ መንገድም የመምህራን መረጃ የመምህራን እጥረትን በዲፓርትመንት ለይቶ ለማወቅም ያግዛልና የመልካም አስተዳደር የመምህራንን የመልካም አስተዳደር ችግርም ይቀርፋል ይህ ሲስተም ነው። ሌላኛው አጠቃላይ የትምህርት ቤቶችን ነባራዊ ሁኔታም ይዳስሳል አብሮ የሚሞላበት ስለሆነ ምን ያክል መማሪያ ክፍሎች አሉት፣ ምን ያክል አስተዳደር ቢሮዎች አሉት፣ አጠቃላይ በሃርድ ስናስቀምጠው የነበረው የትስመ መረጃ በሲስተሙ አብሮ ስለሚያልፍ እያንዳንዱ ትምህርት ቤት ላይ በኦንላይን መማሪያ ክፍሉ ሬሾ የመጽሐፍት ተማሪ ጥምርታው አብሮ የሚዳስስ ስለሆነ በዛ መንገድ በሲስተሙ አልፎ መሄዱ የትምህርት ተደራሽነትና የትምህርት ጥራትን ለማረጋገጥ ከፍተኛ ሚና ያለው ስለሆነ በዚህ መንገድ ስልጠናውን ዓላማውም ቅድም ያስቀመጥኩት ነው። ጠቀሜታዎችም እነዚህ አሁን በዝርዝር የዘረዘርኳቸው ስለሆኑ በዚህ መንገድ እኛም መሰረት አድርገን ሙያተኞች በዞን ደረጃ ሄደው ሰልጥነው መጥተው የሰለጠኑትን ስልጠና ያወቁትን እውቀት ለትምህርት ቤት አመራሮች ለተከታታይ 2 ቀን በቂ የሆነ ስልጠና ተሰጥቷቸው አብዛኞቹ የተሻለ መግባባት የደረሱበት በራሳቸው አቅም ለመስራት ጥረት እያደረጉ ያሉበት ውስን የትምህርት ቤት አመራሮች ደግሞ በሰልጥነው የመጡት ያሰለጠኑት በቅርብ ርቀት እየተከታተሉ እየደገፏቸው መረጃው እየተሞላ ያለበት ሁኔታ ስላለ ስልጠናው በዚህ አግባብ ነው የሰጠነው ማለት ነው።